ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው፣ እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በር በሰላም አትነካካ ነው የምትለን። ጲላጦስን ምን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹሕ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉ ተመልከቱ። እማይቀተልኮ ለዝንቱ ኢኮን አርኮ ለቄሳር፣ ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት። የቄሳር ዋናው ሕይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለህም ማለት የእንጀራም የኑሮም ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኑሯችን ወይ በሕይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ፣ እንደው ከብዙ ሰው ጋር ማውራትን ሁሉ ሰብሰብ ማድረግ። ወሬ ራሱ ያባክናል። አይታችኋል? አሁን በጣም ከብዙ ሰው ጋር ስትሉ ኋላችሁ መለስ ብላችሁ ቤት ገብታችሁ ይዩትማ ጭንቅላታችን እንኳ አይሰበሰብም፣ ብትን ነው የሚለው። እና መቼ ነው እግዚአብሔር እንደጠራንስ የምናውቀው? ራሱ ምን ይታወቀናል? እንዲሁ ለእኔ መክሊት አልሰጠኝም እያልን የምንቀመጥ፣ መክሊት ሰጥቶናል፣ መክሊት ሰጥቶናል። ግን የእግዚአብሔር ጥሪ ደግሞ የእግዚአብሔር ጥሪ ሲባል እግዚአብሔር እየመጣ ገብረ ሥላሴ ወለተ ሥላሴ አይልም። እግዚአብሔር እጃችን ላይ ባለው ነገር ነው የሚጠራን እንጂ ብድግ ብሎ እንደዚህ ብሎ በራእይ ጠርቶኝ፣ ብድግ ብሎ በህልሜ ጠርቶኝ፣ ተነስቶ ቅዱስ ሚካኤል አግኝቶኝ እንደዚህ ያለ ነገር አጉል ነው። አትነካኩ። እንዲህ ያለ ነገር ቅዱስ ሚካኤል ጠርቶኝ፣ ቅዱስ ገብርኤል ጠርቶኝ አይጠሩም አላልኩም። ግን እንዲህ ያለ ነገር አትልመዱ። አሁን የሰው ልጅ እያደረገ ያለ ምኞቱን እያደረገ ነው። የተቸገረ ነው። ምኞቱ እቅድ ይመስለዋል። እንዴ እኮ ችግር እኮ ነው። እቅዱ ተግባር ይመስለዋል። አይደለም። ቅዱስ ሚካኤል እንዲገለጽለት የፈለገ ሰው ቅዱስ ሚካኤል ታይቶኛል ብሎ ያስባል። እንዴ አንድ ሰው ሚስት ሊያገባ ቢያስብ እንዳገባ ስላሰበ ያገባ ይሆናል? አይሆንም። አጭቶ ማግባት አለበት። አንድ ሰው ቤት መስራት ስለፈለገ ቤት የተሰራለት አይሆንም፣ መስራት። እንደዚያ ነው። ስለተመኘን ብቻ ቅዱሳን ይገለጡልናል ማለት አይደለም። ከእግዚአብሔር ጋር መሆንን ቆይ እግዚአብሔር የሚገለጥልን ሳይገለጥልን መስራት የሚገባንን ምኑን ሰርተው ጨርሰ ነው። መጀመሪያ እኮ ሳይገለጥልን የምንሰራው ብዙ አለ። ሳይገለጥልን የምንሰራው በሕጉ ያስቀመጠው ተገልጦ የሰራውን ሳንሰራ እንደ ድግም ተገለጥ እንዴ እኮ ይገርማል። ተገልጦ ሰጥቶን ይል እንዴ ለመጨረሻ ጊዜ ነግሮናል እኮ ብሏል ቅዱስ ጳውሎስ። ለኛ ግን በዘመን መጨረሻ እግዚአብሔር በልጁ ነግሮናል ብሏል። የመጨረሻውን መገለጥ አድርጓል። እሱም ከድንግል ማርያም ያደረገው መገለጥ እስከ ዛሬ በነቢይ በሐዋርያ በመላክ ሲነግረን ኖሯል። ቀድሞ በአበው ሲነግረን ኖሯል። አሁን በልጁ ነግሮናል። የመጨረሻ መገለጥ የመጨረሻ መልእክት ነው፣ የክርስቶስ መልእክት። ያንን እየተማሩ በሕጉ እየተመሩ መኖር ነው። ክርስቶስ አሁን አብሮን አለ። ስጋውን እንበላለን፣ ደሙን እንጠጣለን፣ ወንጌሉን እንማራለን፣ ሕጉን እንመራበታለን። ስለዚህ አብሮን አለ፣ ተለይቶን አይደለም ያለ። ደግሞ ምን ብሎናል? የማቴዎስ ወንጌል ምዕራፍ 28-19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎናል። ሐዋርያት እስከ ዓለም ፍጻሜ የሉም። ሐዋርያት በሾሟቸው ካህናት በምትገለገል ቤተ ክርስቲያን ክርስቶስ እስከ ዓለም ፍጻሜ አብሮን ነው ያለ፣ ብቻችን አይደለንም። ስለዚህ ክርስቶስን በህልማችን እንድናየው በራእያችን እንዲገለጥልን አያስፈልገንም። ለምን? አብሮን ስላለ። እኔ አብሮኝ ያለውን አባቴን በህልሜ ልታየኝ እለዋለሁ? አብራኝ ያለችውን ወላጅ እናቴን እንደው እናቴን በህልሜ ባየኋት እላለሁ? እንዴ አብሮኝ አለ። አብረውኝ እያሉ ለምንድን ነው እንደዛ የምለው? ጌታ ምኗል? እስከ ዓለም ፍጻሜ አልለያችሁም። ዮሐንስ 6:51 ላይ ምን ሆናል? ስጋዬን የሚበላ ደሜን የሚጠጣ ሰው ካለ እኔ ከእርሱ ጋር እኖራለሁ ብሏል።
እርሱም በእኔ ይኖራል ብሎ አሁን ክርስቶስ ከኛ ጋር ነው ያለ። ተለይቶን አያውቅም። ቤተ ክርስቲያንን ጥሏት አያውቅም። በስሙ ካመኑ ምእመናን ኃጥአንም የሆኑ ጻድቃን ርቆ አያውቅም። እሱ አባት ነውና። ልጅ በጎሰቆለ ቁጥር ጥላ የምትሄድ እናት አናውቅም። እኛ አጥባ የምትይዝ እናት ነው የምናውቀው። ሰው ባደፈ ቁጥር ጥሎ የሚሸሽ እግዚአብሔር የለንም። አንጽቶ ቀድሶ ልጅ የሚያደርግ አባት ነው ያለን። በግ ሲሰበር ጉድጓድ ወሩሮ የሚጥል እረኛ የለንም። በትከሻው ተሸክሞ ጠግኖ የሚይዝ ቸር እረኛ፣ ይልቁንም ለበጎቹ ራሱን አሳልፎ የሰጠ በጎ እረኛ ነው የምናውቀው። እሱ ነው ክርስቶስ እና ስለዚህ ሊተውን አይችልም እና ጠርቶናል። ግድ የላችሁም፣ ተጠርተናል። ሁላችንም ነው የጠራ ነው።